እግዚአብሔር ያውቃል የሚለውን ነገር ነው የተቀበልኩት። እሱ ደነገጠ። ቲንክ አዎ ደነገጠ። ያው ወጣት ነው 25 ዓመት ነው። አንቺ ጋር የበደል ስሜት ካለ ይቅር ባይ መሆን አንቺ አጋጣ ተቆርጦ አይ ችግር የለውም በቃ የምሬ ማለት ፈገግ ስትል ታምራለህ። ትንሽ ፈገግ ተሽኮር ነው ያምራላ ፈገግ አይ ወያይባቸው ቻናሎችም አሉ። አብራችሁን ከሆናችሁ ስለነሱ እንነጋገራለን። ሰላም እንዴት ሰንብታችኋል? ትንንሾቹን ነው እንቅርታችሁ ጋር ያስባለሁ እና ልጄ ወይኔ ልጅ እኔ ታውቁታላችሁ፣ እናቶች አባቶች ታውቁታላችሁ ፊሊንጉን። ማርያምን ልጅ በረከት ነው፣ እውነት ነው። እሺ ብዙ ሰው እንደዛ አይነት ነው በተለይ አይመስልም፣ ግን ልጅ በረከት ነው፣ እውነት ነው። እኔ ጥሩ ልቤ ጥሩ ነገር እንዲሰማው አምሮዬ ጥሩ ነገር እንዲያስብ አምላኬን እንድደገፍ ያደረገኝ ልጄ ነው እና በጣም ነው ማመሰግነው መድኃኔዓለም በቃ ልጅ ስለሰጠኝ በቃ እግዚአብሔር ይመስገን። ማርያምን ብዙ ጊዜ እኔ በቃ በተለይ አራስ ቤት እያለሁ ለሊት በቃ መጸለያቸው እንዲደረጉልኝ ለምሳሌ የሆነ ነገር ሲጎል ምናምን የሆነ ነገር ማድረግ ሲፈልግ ብቻዬን ምናምን እንትንልና አለቅስና ከዛ ልጄን ማያውቅ ልጅ ነው 10 ቀን ህፃን ልጅ ይዤ አንተ ቅርብ አይደለ ንገርልኝ ለአምላኬ ብዬው ነግሮልኝ በጣም ብዙ ተአምራት ተፈጥረዋል እኔ ህይወት ውስጥ። ሰው ልጄ አምላኬ ጋር የሚያገናኘኝ ድልድዬ ነው ማርያምን ለና በጣም ነው ማመሰግነው እግዚአብሔር ልጄን ስለሰጠኝ በልጅነት እባክህ ቁልቢና ያያይ ተለመነኝና ወዳተልህ በጀርገለኝና የማፈቅራተልህ በጀርገለኝና ስለትህን ላግባና ያያይ ከደጅ ልምጣና አስደግመኝ ጀመር መውደዳ በጊዳ አስደግመኝ ጀመር ፍቅራ በጊዳ የዘላለም ፍቅሯን አያያይ አሸክማኝ ዳ እየተጃጃለ መውደደ የሞኘ እግዚአብሔር አስተካክሎት ሁሉም ነገር ይገናኛለን። በጣም ነው የምናመሰግናችሁ። ያው ብዙ ትችታ እየተታቸው ምናምን ግን የወንድ ልጅ ልብ ማንም አያውቀው፣ ውስጥ ላይ ያለውን ነገር ማንም አያውቀው። እናቴ ትሙት እንኳን በኔ እጅ ላይ ያሉ ወንዶች ቀርነውና ቀርቶ ከኔ ትልልቅ በጣም ትልልቆቻችን እንኳን የሚያሳልፉትን ትግል ማንም አያውቀው። ማንም ሰው የማይረዳቸው ውስጣቸው ላይ ያለ እሳት አለ መናገርም የማይችሉትና ዝም ብዬ ነው ማሳለፍ የምፈልገው። እግዚአብሔር ይመስገን ሁሉ ነገር አልፏል፣ ሰላም ሆነናል። ሁላችሁንም ለሰጣችሁን ፍቅር ለሰጣችሁን አስተያየት በጣም እናመሰግናለን። እግዚአብሔር ያክብርልን። በጣም እንወዳችሁ። በአዲስ ስራ በቆንጆ ነገሮችን ይዘንላችሁ እንመጣለን። ሁላችሁም ሰብስክራይብ አድርጉ። እኛን የምትወዱን ሰዎች ሁላችሁም ሰብስክራይብ አድርጉ። ህዝብ ፍትህ እየሮጥኩ ሄድኩኝ አውሬ እንዳባረረ
ስተኝ ታዲያ እንዴት ልኩነ ፍቅር ነው ስሜት ነው የሚያስጨንቀው ጸብ ገለባ እኮ ነው ምን ፍሬ አለው ጸብ ገለባ እኮ ነው ምን ፍሬ አለው ሸምበቆ ቢረዝም ፍሬ አንጠለጥል የዝችና የዛች ጣዕማቸው ለየቅል መሽቀርቀር መብለጭለጭ ከተማ ይበዛል በተፈጥሮ ለዛ ባላገር ያስንቃል እኩል ሊሆን አይችልም። መንታ ልጅ እኩል ይወለዳል እንዴ? የሆነ ደቂቃ ልዩነት አለው ብዬ አስባለሁ። እና ማን ነው መጀመሪያ የወጣው ነው ጥያቄው። አብዛኞቹ ቪዲዮዎች ለቅሶ የት ነበር ቦታው ታስታውሳላችሁ? ደግሞ ሞመንት በደንብ አላስታውስም፣ ግን ድንገት ነው ይሄ ልጅ እንዴ ያምራል እንደ ይሄ ልጅ እንድለው ያደረገኝ ራሱ ነው። የሆነ ነገር አሳይቶኝ ራሱ ነው ዳንስ አይደለም ምን አሳይቶኝ የምሬን ነው ማርያም። አሁን በዩቲዩብ ቻናልም እነዚህ ሰዎች እንደገና አብረው ይሆናሉ። አሉታዊ ነገርን ብቻ ማየት የተፈለገው መልሱ እናንተ ያሉት በቃ እንዴ ያሉት ነገር ያለ ይመስላል።